ሰላምና ጤና በያላችሁበት ቤተሰቦች ለዛሬ ማህበር ቤተሰብ ድራማ ላይ ሲተውኑ ስለምናውቃቸው ተዋናዮች እውነተኛ የፍቅር ህይወታቸውንና ስላፈሯቸው ልጆች ይዤላችሁ ቀርቤያለሁ። ከዛ በፊት ግን ማህበር ድራማ ላይ የምታደምጡትን ተዋናይ ኮሜንት ላይ ጻፉ። ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰቡን ይቀላቀሉ። ማዕበል የቤተሰብ ድራማ ላይ የካፕቴን አሊን ገጸ ባህሪ ተላብሶ የሚተውነው ትክክለኛ ስሙ ኤርካን ፒቴካያ ሲሆን ተወልዶ ያደገው ቱርክ ውስጥ መገኛዋን ባደረገችው ዴስ ከተማ ውስጥ ነው። አሊ በአሁኑ ሰዓት የ49 ዓመት ጎልማሳ ሲሆን የትዳር አጋሩ ከሆነችው ዲዴም ፒቴካያ ጋር ለ16 ዓመታት ያህል በፍቅር መዝለቅ ችለዋል። አሊ ከባለቤቱ ዲዴም ሴም ካኖን የተባለ አንድ ወንድ ልጅ ያለው ሲሆን ጥንዶቹ አሁን ላይም በትዳር ተሳስረው ይገኛሉ። ማዕበል የቤተሰብ ድራማ ላይ የአይሊንን ገጸ ባህሪ ተላብሳ የምትተውነው ትክክለኛ ስሟ ዘይነብ አብደላ ሲሆን ተወልዳ ያደገችው ቱርክ ውስጥ በምትገኘው ኢስታንቡል ከተማ ውስጥ ነው። አይሊን በአሁኑ ሰዓት የ32 ዓመት ጎልማሳ ስትሆን ገና የ21 ዓመት ወጣት እያለች ነበር ከተዋናይ ኢሰር ጋር እንደ አውሮፓውያኖቹ አቆጣጠር በ2011 ጅማሩን ያደረገና ለ2 ዓመታት ብቻ መዝለቅ የቻለ የፍቅር ግንኙነት የጀመረችው። በመሃልም 3 የተለያዩ የፍቅር ግንኙነቶችን አሳልፋለች። አሁን ላይም አይሊን ከ2018 እንደ አውሮፓውያኖቹ አቆጣጠር ጀምሮ ከታዋቂው ተዋናይ አህመድ ሪፋት ጋር የፍቅር ግንኙነት የጀመረች ሲሆን ጥንዶቹ አሁን ላይም በፍቅር ተሳስረው ይገኛሉ። ማዕበል የቤተሰብ ድራማ ላይ የጀሚሌን ገጸ ባህሪ ተላብሳ የምትተውነው ትክክለኛ ስሟ አይካ ቢጎል ሲሆን ተወልዳ ያደገችው ቱርክ ውስጥ በምትገኘው ኢስታንቡል ከተማ ውስጥ ነው። ጀሚሌ በአሁኑ ሰዓት የ46 ዓመት ጎልማሳ ስትሆን ገና የ26 ዓመት ወጣት እያለች ነበር ከታዋቂው ተዋናይና ዳይሬክተር አሊ አርቱግ ጋር እንደ አውሮፓውያኖቹ አቆጣጠር በ2001 ትዳር የመሰረተችው። ከ15 ዓመታት የትዳር ቆይታ በኋላም ማለትም እንደ አውሮፓውያኖቹ አቆጣጠር በ2016 አይሊን እና ሌላ አርቱግ የተባሉ 2 መንትያ ልጆችን ማፍራት ችለዋል። ማዕበል የቤተሰብ ድራማ ላይ የአህመትን ገጸ ባህሪ ተላብሶ የሚተውነው ትክክለኛ ስሙ ቱልጋ ጉሌክ ሲሆን ተወልዶ ያደገው ቱርክ ውስጥ መገኛዋን ባደረገችው ኢዝሚር ከተማ ውስጥ ነው። አህመት አሁን ላይም የ39 ዓመት ጎልማሳ ሲሆን ማዕበል ድራማ ላይ በመስራት ላይ ያለ ከቤሪን ጋር የፍቅር ግንኙነት የጀመረ ቢሆንም ፍቅራቸው መዝለቅ የቻለው ለ1 ዓመት ብቻ ነበር። በመቀጠልም ከተዋናይት የሊዝ ሳር ጋር እንደ አውሮፓውያኖቹ አቆጣጠር ከ2012 እስከ 2017 ለ5 ዓመታት ብቻ መቆየት የቻለ የፍቅር ህይወት የነበረው ሲሆን አሁን ላይም ምንም አይነት የፍቅር ጓደኛ የለውም። ማዕበል የቤተሰብ ድራማ ላይ የካሮሊን ገጸ ባህሪ ተላብሳ የምትተውነው ትክክለኛ ስሟ ዊማ ኢሌስ ሲሆን ተወልዳ ያደገችው ምዕራብ ጀርመን ውስጥ መገኛዋን ባደረገችው ኮሎን ከተማ ውስጥ ነው። ካሮሊን በአሁኑ ሰዓት የ34 ዓመት ጎልማሳ ስትሆን የትዳር አጋሯ ከሆነው ቱርካዊው ኬረም ጎስ ጋር እንደ አውሮፓውያኖቹ አቆጣጠር በ2014 ትዳር የመሰረተች ሲሆን ሜላትና ሜሎድ የተባሉ 2 ልጆችን ማፍራት ትችላለች።
ማዕበል የቤተሰብ ድራማ ላይ የመቴንን ገጸ ባህሪ ተላብሶ የሚተውነው ትክክለኛ ስሙ አራስ ቡን ኢነምሪ ሲሆን ተወልዶ ያደገው ቱርክ ውስጥ መገኛዋን ባደረገችው ኢስታንቡል ከተማ ውስጥ ነው። መቴ አሁን ላይም የ30 ዓመት ጎልማሳ ሲሆን በግል ሕይወቱም ከ3 የተለያዩ ሴቶች ጋር የፍቅር ግንኙነቶችን አሳልፏል። የመጀመሪያው ፍቅረኛው ከሆነችው ኤልቪስ ጋር እንደ አውሮፓውያኖቹ አቆጣጠር ከ2012 እስከ 2013 ለአንድ ዓመታት ብቻ መቆየት የቻለ የፍቅር ግንኙነት የነበሩ ሲሆን አሁን ላይም እንደ አውሮፓውያኖቹ አቆጣጠር በ2015 ከተዋወቃት ተዋናይት ቢጄ ጋር በፍቅር እስካሁን መዝለቅ ችሏል። ማዕበል ድራማ ላይ የቤሪንን ገጸ ባህሪ ተላብሳ የምትተውነው ትክክለኛ ስሟ ይልዲዝ ካግሪ ሲሆን ተወልዳ ያደገችው ቱርክ ውስጥ መገኛዋን ባደረገችው ኢስታንቡል ከተማ ውስጥ ነው። ቤሪን በአሁኑ ሰዓት የ34 ዓመት ጎልማሳ ነች። ማዕበል ድራማ ላይ በመስራት ላይ ያለችም የአህመትን ገጸ ባህሪ ተላብሶ ከሚተውነው ቶልጋ ጉሌክ ጋር እንደ አውሮፓውያኖቹ አቆጣጠር ከ2010 እስከ 2011 ለአንድ ዓመት ያህል በፍቅር የቆየች ቢሆንም ፍቅራቸው ግን ከአንድ ዓመት የዘለለ ዕድሜ አልነበረውም። አሁን ላይም ምንም አይነት የፍቅር ጓደኛ የላትም። ውድ የቤዛ ሾው ቤተሰቦች ለዛሬ ይዤላችሁ የቀረብኩት ማዕበል የቤተሰብ ድራማ ላይ ሲተውኑ ስለምናውቋቸው ተዋናዮች ትክክለኛ የፍቅር ህይወት ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ።